ልብስን ምን ነክቶብህ ነው? ሂጂ ወደዛ በእናትሽ። አቆሸሸችኝ በእናትሽ። አይዞ ጓደኞቼ አንድ አመት ነክታ ያቆሸሸችኝ በእናትሽ። ያንቺ ልጅ ግን የገቢ ምንጭ መጣራት አለበት። ቅድም የገፈተርካት ሴት እኔ ብሆንስ? ምን አትሆኝም። እሷ እኮ ስራዋ መሸከም ነው፣ ደግሞ ልብሷ። የሰው ልጅ የሚያስከብረው ልብሱ ሳይሆን ስራው ነው። እንደዛ ሆኜ አንቋሸሽከኝ፣ ነገ በወድቅ ረግጠኸኝ ነው የምታልፈው። እንደናንተ አይነት ጓደኛ ከእንቅፋት ድንጋይ ይሻላል። ደግሜ መንገድ ላይ ላያችሁ አልፈልግም። ምሩ ያላማረብኝ? አዎ የኔ ልጅ ውብ እኮ ነሽ። ልብስ ማን ሰጠሽ? ከሰሊ ተቀበልኩኝ እናቴ። እግዚአብሔር ይስጣት። ለክፉ ቀንሽ ሆናሻለች። አዎ እናቴ። ልጄ ወይማ አንገትሽ እኮ ባዶ ሆነ ልጄ። እማዬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን እንኳን ለዚያ በቃሽ ልጄ። ከአባትሽ የቀረኝ ትዝታ ይሄ ብቻ ነው። ፈጣሪ ጠብቅሽ። አሜን እናቴ። እናቴንሽ አለሜ እንዴ ዛሬስ ምን እንደሆንሽ አትነግሪኝም? ወንድሜ ያርግዣለሁ። እና ለምንድን ነው የከፋሽ? ቦይፍሬንድሽ እኮ ስትነግሪው ደስ ይለዋል። የኔ ፍቅር ቻቡባ ካሌቦ ወይ ምሩዬ አርግዣለሁ። አንቺ አቀልጂ ባክሽ። እውነት እየቀለድኩ አይደለም። ምን ማለት ነው? ቆይ አትጠነቀቂም ነበር? እኔ ሲጀምር በዚህ እድሜ ልጅ አልፈልግም። እንደምታደርግ ያድርገው። ከስንት ጊዜ በኋላ ዛሬ ተገናኘ። አልናፈኩም ነበር? ይበቃናል ልልሽ ነው የመጣሁት። ፍቅርሽ ከሰላም በላይ ጭንቀት ሆኖብኛል። ይበቃናል። ለምንድን ነው ትታኝ የምትሄድ እየመሰለኝ ያለው? ዝም ብለሽ እኮ እየተጨነቅሽ ነው። መቼም አልተውሽ። ፍቅርህ ካለቀብህ ንገረኝ ግን እሺ? ውፍ ምሩ፣ ጭንቅላትሽ ውስጥ ማይሆን ነገር እያሰብሽ እኔን አታስጨንቂ። እሺ ይቅርታ። ጊዜው ደረሰ አይደል? መጀመሪያም ስነግርህ ማመን አልፈለክም እንጂ ውስጤ ሲነግረኝ ነግሬህ ነበር። ከቻልሽ ህይወትሽን ኖሪ። ለወሰድኩብሽ ጊዜ በጣም አመሰግናለሁ። አንተን የማጣት ፍራቻ አንተን በማጣት ተጠናቀቀ። እሺ ቆይ ያጂ። አመሰግናለሁ አባት። ኧረ አባት ችግር የለውም። እቃውን ጥሎ አስቆየኝ እኮ። አሁን ብሩን ስጠኝና እጄ ላስገባላቸው። ወይኔ ብሩን! ምንድነው? ብሩን ጣልከው እንዴ? ፈጣሪ ሆይ በጣም ጥሩ ሰው ነሽ። የእውነት አመሰግናለሁ። አንተም ጥሩ ሰው ነህ። ስትረዳኝ አይደል የረሳኸው? አሁን እኮ የጥሩነት ክፍያው ክፋት ሆኗል። እንደዚህ አይነት ሰው የት ይገኛል? እንዴ ምሩ ባቢ ደህና ነሽ? ግን ደህና ተለውጠሻል። ግን በስመ አብ አይደል? አንተም ጥሩ ላይ ነህ። ጸጉርሽ ተወደው ነበር፣ ቆረጥኩት። የኔን ትዝታ ለመቁረጥ ነው ነበር። ሱቁ ያምራል። ቆንጆ ነው አይደል? የኔ ነው። እውነት አዲስ ለውጥ። እንዳሰብከው እየኖርክ ነው። አዎ ሰው አይደለም ዝቅታ ላይ ብቻ አልቆይም። አንቺስ? እኔም ደህና ነኝ። የምትወጂው ሽቶ አለኝ። እነዚህን ትዝታዎችን አላጠፋዋቸውም። ስንት ነው? አመሰግናለሁ።